በጓደኛዬ ካንቺ ጋር መዛመድበት ጊዜ ናፍቆኛል። አታስቢ፣ ከ9 ወር በኋላ አክስት አደርግሻለሁ። በሄጅ ጓደኛዬ ጭራሽም ሰላም አትለኝ። አንቺ ግን ቆይ ትንሽ አታፍሪም? እውነቱን ለመናገር ትንሽ አፍሬያለሁ። ምን አይነቷ ግን አይናውጣልሽ እንዴ? ለስድብ ነው እንዴ ጠራኸኝ? እና ምን ጠብቀሽ ነበር? ወይስ ዱላ ፈልገሽ? እሱ እኮ የወንዶች ስራ ነው። አንቺ እርጉም አፍሽን ዝጊ እንዳላጠናግርሽ። ምን ሴት መምታት ወንድ የሚያስብል መስሎህ? እንዴት ነው እባክሽ ተናናቅረው። በፊትም ቢሆን እኔ ማከብረህ አንተ መቼ ሰው አክብረህ ታውቃለህ? ለማንኛውም ለምንድን ነው የፈለከኝ? አሁን የፈለኩሽ ዋናው ውስጥ ፊልም ማዋጥና ለማዋጥሽን ለማወቅ። አልዋጥኩ። እዚሁ ጠብቂ። እንዲሁም ለራሴ ገዝቼ እመጣለሁ። እያየሁሽ ትውጫለሽ። እሱን ከማጣት ውጭ የሚጎዳኝ ነገር የለም። ታዲያ በዚህ ሰዓት እሱን አጥቼ እንዴት ነው የማልጎዳው? መቼም አቤልን ወደሹ ሳይሆን ለብሩ ብለሽ እንደቀረብሽው የታወቀ ነው። እልሽ እኔ አቤልን ብሩን ብዬ ሳይሆን ፍቅሩን ፈልጌ ነው የቀረብኩት። ውሸት አያምርብሽም። አሁን የመጣሁት አቤልን ለመተው ስንት ልክፈልሽ ትልሽ ነው። ምን ልታረግ መጣ? ያኔ ምንድን ነው? ያኔ ፍቅር አግቢ። እሺ አገባለሁ። አቤል በሜላት ወጥመድ ውስጥ ወድቋል። አብረው አድራለች ማለት ነው። እሱም እንዴት ነው የሆነው? የገንዛ እህቱ እሱን የሚያፈዝ የሚያሰክር መድኃኒት ጁስ ውስጥ ጨምረው አንቺማ የኔ ምራት ነው መሆን ያለብሽ፣ አንቺማ እኛ ቤት ነው መግባት ያለብሽ ስትል በፍጹም አዎ አቤል የኔ ነው በፍጹም ጓደኛዬ ከ9 ወር በኋላ አክስት አደርግሻለሁ ትላታለች። ከዛም ጁሱ ውስጥ መድኃኒት ጨምረው ትሰጠዋለች። ክፍል ውስጥ ሄዳ አኩርፈህ እራት አልበላም ትላለህ እንዴ እንደዛለች ብላ እሺ ጁስ ጠጣ ብላ ጁሱን ሲወስድለት ያን ጁስ ሲጠጣው ራሱን አያውቅም። ከዛ አብሮ ታድራለች። አብሮ አደረች። ጠዋት ሲነቃ ካጠገቡም የለችም። እሱም ያ ነገር እንደተፈጠረ አስታወሰ። ጁሱን እንደጠጣ እንዳያችሁት ጁሱን እንደጠጣ አብሮ እንዳደረ በቃ በጣም ተናደደ። እህቱንና እናቱን ሄዶ አንቺ ውሻ ይሄ አንቺ ሴራ ነው አይደል ሲላት እህቱን ማነው ውሻ ማሚ ዝም አታስቢው ስትላት ምንድን ነው ዲያንተ ልጅ ያረተው ከቀልብ ሁን እያለች ትቆጣዋለች። ከዛ ማሚ ዝም በይ ይሄ ሴራ አንቺ እጅ አንቺ እጅ ካለበት ምናምን ሲላት የምን ሴራ ነው የምታወራው ስትለው ተታውጥቷት ይሄዳል። ከዛ ሜላትን ደውሎ የት ነሽ ያለሽው ይላታል። ሜላትም ከሰዓት እንገናኝ ብለው ስትቀጥረው ከሰዓትም ሄዶ ውስጥ ቢሉን ማዋጥ አለብሽ ይላታል። ውጠሻል ሲያሳሏት ምሽ ላምጣልሽ ብሎ ሲሄድ እሷ ያጓደኛውም እኔ እኮ እወድሻለሁ እንድንጋባ እፈልጋለሁ ሲላት ሄደ በዛ ዝም በል አንተ እኔ የማንንም ድሃ ማራገፊያ መስላለሁ ስትለው በጥፊ ብለው ትሄዳለች ጓደኛውን። አቤል ሲመጣ መድኃኒቱን ይዞ ሲመጣ እሷ የለችም። እሷ ግን ሆን ብላ ለማርገዝ እና እሱን ለማጥመር ስለሆነ ይህን ነገር ትፈልገዋለች። አቤል ደግሞ ፍቅረኛው በቤተሰቦቹ ምክንያት የሚወዳት ፍቅረኛው ሊዲያ በጣም ነው የሚወዳት። በቤተሰቦቹ ምክንያት የድሃ ልጅ ስለሆነች እንዴት የድሃ ልጅ ታገባለህ? ይህችን የሀብታም ልጅ ማግባት ያለብኝ እያሉ ያሰቃዩታል። እሷም በእነሱ ምክንያት አልፈልግህም ብላ ትተዋለች። ከዛም እህቱ ሄዳ በቃ እንዳለፈው ታሰድባታለች፣ ታስፈራራታለች። ከዛም እናቷ ልጄ
ለለመሽበት ነገር ለፍቅርሽ ተፋለሚ። ወደኋላ ማለት የለም። እሱ ምንድን ነው የሚልሽ? እሱማ ነፍሱ እስኪወጣ ነው የሚወደኝ፣ ግን ቤተሰቦቹ ትላታለች ለእናቷ፣ ልጄ ተፋለሚ፣ በለመሽበት ነገር ተፋለሚ ትላታለች። ከዛም ስራ ቦታዋ ድረስ ሂዶ እናቱን መጀመሪያ እማዬ እኔ ሊዲያን ካላገባው ሞቴን እመርጣለሁ፣ በቃ ሬሴንም አታገኙትም ሲላት፣ እሺ በቃ ከምትሞትብን ትለዋለች። እነሱ ቀድሞ ሴራ ሴረዋል እሺ እንደማትለው። ከዛም ስራ ቦታው ድረስ ሂዶ ታገቢኛለሽ ብሎ ተንበርክኮ ቀለበት ሲያስረዳት እሺ አገባሃለሁ አለችው። እሱም እሷን በደስታ ዘለሉ። ከዛም ሁለቱም ስልካቸውን አጥፍተው ደስ የሚል ጊዜ ቆንጆ ጊዜ ያሳለፉ። ጠዋት ሲመጣ የሜላትም እናት የአቤልም እናት የሊዲያም እናት እየተጨነቁ ነበረ። በጣም ተጨንቀው ነበረ። የት ናቸው? የት ናት ልጄ እያለች እሷም እነዚህም የት ነው እያሉ እነዚህ ያሰቡት አላገባህም ስትለው ምናልባት ተናዶ ራሱን እንዳይጎዳ ነበረ። ነገር ግን እሱ በደስታ ነው ያደረው። ሜላትም በጠዋት እቤት እየከነፈች ትመጣና የት ነው ያደረው ትላለች። እንዴ ተረጋጊ እስኪ ትላታለች። ይኸው የት ነበራችሁ የቀለበት ስነ ስርዓቱን እሺ ስትለው እያለች እናቱ ጋር እህቱ ጋር ትጮኻለች። ከዛ አቤል ይመጣል። ጭራሽ እኔን ትተህ እሷን ታገቢኛለሽ የምትለው ስትለው አንቺን ምን አገባኝ ሲላት፣ እሷም ይህን ፎቶ ነው ማሳየልህ ትለዋለች። ህይወቴን አበላሽተህ ትለዋለች። ፎቶ ነበራት። ከዛም ስልኳን ተቀብሎ ስብርብር ያደርግባታል። እናትየዋም እህትየዋም ምንም እንዳላወቁ እንዴት በልጅቷ ህይወት ትቀልዳለህ? ጭራሽ አብራችሁ ማድራችኋል ይላሉ። ምንም እንዳልተፈጠረ ምንም እንዳላወቁ። እሱ ግን በዚህ አላበቃም፣ ትቷት ይሄዳል። እሷም በዚህም አልጨረሰችም። ፍቅረኛውን ሊዲያን ሄዳ ከእህቱ ጋር ታስፈራራታለች። እኔ የልጅነት ፍቅረኛው ነኝ፣ ከፍቅራችን ዘወር በይ ስትላት እና እኔ ምን አገባኝ እሱን ጠይቂዋ ሄደች ትላታለች። ከዛም ከአቤል ጋር ተገናኝታ ሊዲያ እኔ የምልህ አቤል ሜላት ማናት ስትለው የተረገመች ምን አለችሽ ምናምን ሲላት የልጅነት ፍቅረኛዬ ነው ተይልኝ ምናምን አለችኝ። እኔ የምልህ ግን ከእሷ ጋር ምንም አይነት ግንኙነት የለም አለችው። አዎ ምናምን እንዴት ተጠራጥረሽ ነው ሲላት፣ በጭራሽ እናንተ ምን አልካት ስትለው ሁሉንም ነገር ነገራት። ነገር ግን አብረው ስላደሩ ማርገዟ ስለማይቀር የሊዲያና የሁለቱ ፍቅር በከባድ ችግር ውስጥ ነው ያለው። አብረን የምናይ ይሆናል። ውድ ቤተሰቦቻችን እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።